ተበለዋለሽ ባናቃ አይደለም በተደባደበን እናቱን ልቀብ አባቴ ሙት ተበለዋለሽ እኔ ለፈለገው ነው አባቴ ሙት ተበለዋለሽ ይሄ ቪዲዮ ስለገባ ናይስ አቴት ቴንኪው እናመሰግናለን። ወደ ቦታቸው ሸኙልን። ናይስ መጨባበጥም ትችላላችሁ፣ ችግር የለውም። ስፖርታዊ ጨዋነት ናይስ። ቀጣይ የኛ የኢቲኤፍሲ 01 ቻምፒዮን እሱ ባለው ከቢኒያም በ48 ኬጂ እሱ ባለው ወደዚህ ቀድመናልን። በቦክሲንግ እሱ ባለው ከቢኒያም በ48 ኪሎ ግራም። እሺ ቢኒያም ና በዚህ ጋር ቢኒያም ጋርዶች እየፈተሻችሁ አስገቡልን። እንቁላል ምናምን እንዳያልፍ እንዳያልፍ እየፈተሻችሁ ያው እዚህ ጋር ቆምልን። ናጌቻ አጠገብ ሁለታችሁም ስታንሳችሁን ማሳየት ትችላላችሁ። ናይስ። ትንሽ ወደፊት ወጣ በሉ። ፊት ለፊት ተያዩልን። እስቲ ተያዩ። ማን አይን ውስጥ ፍርሃት ይነበባል? ማን? እናመሰግናለን። ቴንኪው እናመሰግናለን። ቀጣይ ሌላው የኢቲኤፍሲ 01 ቻምፒዮን ሀብታሙ ወደዚህ ትመጣለናለ። ሌላው ናዚያንስ የአዳማው ፈርጥ የአዳማው ኩራት በዚህ ፋይት የመጣው ፍሬዘር ተስፋዬ 63 ኪሎ ግራም የሙay thai ፋይት እነ ካሱ እንግዲህ እነ ጀምስ የቀወጡት ነው። እስቲ ያሳዩልን ስታንሳችሁ። ናይስ። ወደፊት መውጣት፣ ፊት ለፊት መተያየት። ማን ፈርቷል? ቅድም አይን ላይ ይነበባል እያለ ነበር። ፍሬዘር አነበብክ ወይስ? እናመሰግናለን። ታላቅ ስፖርታዊ ጨዋነት። እስከ አንድ ጊዜ አጨብጭቡላችሁ። ቀጣይ ታይታን ሌዘር ወደዚህ ናልን። ብቻ ነውና የምታስተላልፈው መልእክት ካለ ስለ ውድድሩ ምን ተሰማ? ለበቀሉ ስምሰጣት ምክር ምንድን ነው? በቀሉ አለቀልሽ። በቀሉ እኔ የመጀመሪያ ቃሌ አልሐምዱሊላህ ረቢል ዓለሚን አላህ ነው እዚህ ጋር ያመጣኝ ማለት ነው። ብዙ ኢትዮጵያዊ የሚያቀኝ እኔ ኢትዮጵያዊ እና አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። እኔ አንድ ዶት ልንገራችሁ፣ ዩኤፍሲ ላይ አንድ ፋይተር ሻምፒዮን ሲሆን እንበይ ይመጣል። ያ ማለት እኔ ሻምፒዮን የመሆን ህልም አለኝ ከድሮ ማለት ነው። ስለዚህ መጀመሪያ ማመስገን የምፈልገው አላህዬ ነው። አልሐምዱሊላህ ኃይልም ጉልበትም ችሎታ ያለው ከሱ ውጪ ማንም ስለሌለ ማለት ነው። ኃይል ሊሰጥ የሚችለው ወደ በቀሉ ስንመጣ ደግሞ በቀሉ አለቀልሽ። ወደ በቀሉ ስንመጣ እዚህ መድረክ እንድትመጣ ያደረኳት እኔ ነኝ። ኖት ኦንሊ እሱ ብቻ አይደለም፣ ሌሎቹ ስፖርተኞች ሰው ሲያስረጋችሁ እኔ ነኝ ማለት ነው። ሐሳቡ ይታያል። ቲክቶክ ላይ ብሎኬት ብሰብር
ፖሊስ እንሰስ ደበድብ ምን ማለት ነው? ይሄ ለማርሻል አርቱ የተከፈለ መስዋዕትነት ነው። ማንም ሰው የቴዶ ማርሻል አርት ፋይት ለማየት ነው እንጂ ሌሎቹን ለማየት የመጣ ማንም የለም። የኢትዮጵያ ንጉሱን ለማየት ነው። በቃ ንጉሱን ለማየት ከፍሎ ይገባል። እሱ 10 እጥፍ ከፍሎ ይገባል ማለት ነው። ከዚህ በፊት ከከፈለ አዳምጥ። በጣም ፈሪ ሰው ነህ። ከጆኒ ጋር ፋይት ከማድረጌ በፊት አንድ ነገር አልተነፈስክም ነበር። ጆኒ ፐርፕል ቤልት ጁጁትሱ ነው። ለጆኒ ጨዋታው እንደቀለለ ለአንተ እንደሚቀል አስበህ ነው። ወዲያው ፋይቱን እንዳየህ ልስን አንተ ለኢቲኤፍሲ መስዋዕት ልትሆን ነው የመጣው። አነ ጀግና ስለልሆንኩ ስለልባዕሌ ለውግዕ በይ ስለሰበዩ ልስን ተጣጣጣላት ስማኝ፣ ቆይ ተረጋጋ። ስማኝ ይኸውልህ እኔ ማንም የግራፕሊንግን ፓወር አያውቀውም፣ አይመለከተኝም። አነ ስለዚህ ይሆን የራሴን የማውቀው ነኝ። ጀግና ነኝ። ከማንም በላይ አስፈልጬ መድረኩ ማሳያለሁ። አንተ እንደ ጆኒ መተህ እኔን በቀላሉ ደብድበህ ጂም ቤትህ ፕሮሞት ልታደርግ ነው የፈለግከው። ግን ዋጋ ትለውኛለህ። ምላስ እንደማይሰበር አውቃለሁ። ስማኝ፣ ምላስ እንደማይሰበር አውቃለሁ። ይሄኔ ግን እዛ ጋር ምን ውስጥ ነው የገባሁት ነው የምትለው? ተጠቅጣለሁ። ጋይስ ምላስ አይሰበር። በወሬ ማሸነፍ እንደማይቻል እኔ ማረጋገጫ ነኝ። በወሬ ማሸነፍ አይቻልም። ሰርቻለሁ እያላችሁ በስራና በዲስፕሊን በቴክኒክ ነው የምናሸንፈው። ስለዚህ እዚህ ጋር በጣም ትልቅ ዋጋ እየከፈልኩ ነው። ኢቲኤፍሲ እንደዛ በ30 ሰከንድ ተሸንፌ ብቃቴን አይቶ ነው እድል የሰጠኝ ድጋሚ። ልስን አንተ ላይ ደግሞ ማሳያው ያለን የኢንዶሚ ታሪክ አንተ ላይ ይደገማል። በ30 ሰከንድ ነው የሚጨርሰው። የሀገሬ ሰው ምን ይላል መሰላችሁ? በትግርኛ አቁድ መወራል ያሲ ሳይክልትስ ዕሰዕይል ይኸውላችሁ this is the business። ይሄ ሰውዬ ለእኔ እድል ነው። ንቃት አታሸንፍም ብላችሁ 1 ሚሊዮን ብር መመደብ የምትፈልጉ ሰዎች I'm fucking ready right now. This is the business for me። 1 ሚሊዮን የሚመድብ እጅ አንሳ እስኪ። አንተ ትመድባለህ? 1 ሚሊዮን ነው ፈልጌ ነው የመጣው። አንተ የሚመድብ ካለ 1 ሚሊዮን ንቃት አያሸንፍም ብሎ የሚመድብ ካለ አውቃለሁ። ሁላችሁም እንደ ተራ ሰው እንደምታዩ ኢንዶሚ ትላላችሁ። ሁላ የሰማው ነው። ኢንዶሚ ያለኝ ሰውዬ ትመድባለህ? ትሸነፋለህ ብለህ አመሰግናለሁ። አምናችኋል ማለት ነው በእኔ ይሄ ፋይት ላይ እንግዲህ 1 ሚሊዮን ነው ያለው። ብር አያውቅም መሰለኝ፣ ብር አያውቅም መሰለኝ። 1 ሚሊዮን ነው ያለው። ከዛ በላይ ማድረግ ትችላለህ። ከ10 ሚሊዮን በላይ። ኦኬ ቴንክ ዩ። አሁን ደግሞ ወደ ኤልዘር እንሄዳለን። እንግዲህ ታይታን ከቃላም ጋር የከፋ ወርቅ ነው። ንቃት ምን ተሰማ? ንቃትን ደብድቤ ፈምሳለሁ። ከትግራይ ተነስቶ የመጣው እሱ ነው። ምን ይዞ እንደመጣ ልስማና ከእሱ ቀጥሎ አወራለሁ። ለምን ነው የመጣው እዚህ? ከእሱ ልስማ። ለምን እንደመጣ አልገባህም? ከትግራይ ዝም ብሎ ለመመለስ ነው የመጣው። ሮቤል እንግዲህ በኋላ ትመልስለታለህ። እሺ ታይታን ጋር ተናጋይ ሮቤል ጋር ስጥልኝ። እሺ ሮባ ስለ ሮቤል አንድ ነገር ለሱ ስለ ሮቤል አንድ ነገር ልንገራችሁ። ይኸውላችሁ ሮቤል መቀሌ ላይ ስካይ ሊሚት ጂም ያለው ነው። እንግዲህ እኛ ጋር ልጆቹን እየላከ ክሮስፊት ምን እያደረገ ያንደርሰው በጣም እጅግ አድርገን ምስጋና እንሰጣለን። እኔ የተሰማኝ ደስታ በጣም እዚህ ደረጃ በመድረሴ በጣም ደስ ብሎኛል። የሚወዳደር ነው ከሀብታሙ ጋር የሚወዳደር ጀግና ቦክሰኛ የነበረ ነው።
አሁን ወደ ሙዋይታይ መጥቶ ነው። ኮች ማን? ረቢቅ። እሺ መድረኩ ያንተ ነው። 1 ደቂቃ ከ30 ሰከንድ። እሺ አመሰግናለሁ። እድሉ ስለሰጣችሁኝ አመሰግናለሁ። እስካሁን እዚህ ቦታ ያልመጣሁት እድሉን አለማግኘት ነበር። አሁን ደግሞ እድሉን አግኝቻለሁ። ጥሩ ነገር አሳያለሁ፣ አሪፍ ነገር አሳያለሁ። ፍሬዘር ማን ነው የሚለውን ምን ያህል ጠንካራ ነው የሚለውን ውድድሩ ላይ ያሳያለሁ። አመሰግናለሁ። ምን ተሰማህ? ይሄን ክራውድ ምን ተሰማህ? ድባቡ ደስ ይላል፣ አሪፍ ነው። የፋይት ቀን ታዲያ የሁሉ ክራውድ ሲመጣ ፍርሃት አይገባብን? እኔ በጭራሽ። ናይስ ቴንክ ዩ። እሺ እናመሰግናለን። ይኸው ወደ ቦክስ እዛው መደዳ ነው የምንሄደው። ናይስ ወደ አብርሽ። እንግዲህ ልምድ ያለው እጅግ በጣም ብዙ ጨዋታዎችን ፋይት ያደረገ ተፋላሚያችን ነው። ምን ትላለህ? ለተፋላሚስ የምትሰጠው ሀሳብ ምንድን ነው? እስቲ ያው አመሰግናለሁ። ቅድሚያ ያው ይህን ውድድር ላዘጋጃችሁት ለነገሮች ለእናንተ በጣም ትልቅ ምስጋና አቀርባለሁ። ቀጣይ ደግሞ ኦዲየንሱ ነው። በእናንተ ምክንያት ነው ያው ይህ ውድድር እንዲዘጋጅ ትልቁ ምክንያት። ያን ውድድር መታችሁ ስላያችሁ ነው ሌላ ኢቨንት የተዘጋጀው። ጥሩ ውድድር እናሳያችኋለን ብዬ አስባለሁ። አይሰማም ትለዋለህ። ዛራ ጋር ይድል ዛራ እንግዲህ ዛራ እንግዲህ ሌላው ኩራታችነት የባለፈው ውድድር ላይ ተጋጣሚ ያልተገኘላትም ነበረ። የረቢቅ ረዳት ኮች ሆና ነበረ ሜዳ ውስጥ የገባችው። አሁን እንግዲህ መድረኩን ይዘሻልና አንደኛ ምን ተሰማሽ? ሁለተኛ ለተጋጣሚሽስ የምታስተላልፊላት መልእክት ምንድን ነው? እድሉ ስለተሰጠኝ በጣም አመሰግናለሁ። በጣም ደስ የሚል ነገር ነው። እንዲሁም ተመልካቾችን በጣም አመሰግናለሁ። እኔ እዚህ ጋር ስደርስ በቀላል መንገድ አይደለም። ጀግና እናት አለችኝ። ስለዚህ ለዚህ ነው ጀግና ሴት ጠንካራ ሴት ነኝ። ይሄን ጥንካሬ ደግሞ እዛው ሪንጉ ላይ አሳያለሁኝ። ስለዚህ በደንብ ተዘጋጂ። አሪፍ ማታስቡትን ጨዋታ ታያላችሁ። የሚገርም የሴት ጥንካሬ አሳያችኋለሁ። አመሰግናለሁ።